Hello guys, እንዴት ናችሁ? I think this will be our Yap session episode 3. ምንም የምሰራው ዩቲዩብ ቪዲዮ አይዲያ ስላጣሁ I'm going to Yap a little. ትንሽ ነው ዛሬ ብዙ አላበዛባችሁ። So ከክላስ መጥቼ አሁን 3 ሰዓት ሊሆን ነው። ሩብ ጉዳይ ለ3 ክላስ ካንስል ተደረገ የጧቱ ክላስ and ከሰዓት ክላስ አለኝ እና በሱ ተስፋ ዶርም መጥቻለሁ ከቤት ማለት ነው and በጣም አየሩ ደስ ይላል ባይዘይ ኦ ማይ ጋድ ጋይስ ላሳያችሁ አየሩ እንዴት ደስ እንደሚል ይሄ ተከባቢው ደስ አይልም ታበሳል ያዛጋ የምታዩት የኔ ዶርም ነው እሱ ይሁን ቀጣዩ ያለው ብቻ የኔ ዶርም ነው እታች ያለው ማለት ነው እና ዶርም ከመግባቴ በፊት እዚህ ፍሬሽ ኤር እየወሰድኩ ለምን ከእናንተ ጋር ላወራ መስሎኝ ነው የመጣሁት ይሰማል ማውራው ነገር እና ጋይስ ያቺ ተነሳች በጣም ነበር የፈራሁት ለማውራት ያው አይዲያ ብቻ ማለት ነው ዛሬ ማለት ነው እንትን እያየሁ ነበረ የባምቢን የሸቱ ምናምን ነገር ዲስኮርስ አለ አይደል ቲክቶክ ላይ እያየሁ እዝ ላይክ ፈጣሪ በጣም ነበር የሚስቅብኝ ይልኩ ነበር and ሰሞኑን ራሱ እኔ ራሱ በቃ ጾም ከተፈታ በኋላ ይሄ ጾም ላይ ያለው አይ ሃቭ ቶልድ ዩ ባለፈው ያም ሴሽን ላይ እንትን በቃ አጣፍጥ በየቀኑ ነበር ያርብክ ነበር በየቀኑ መዝሙር ሰማ ነበር መንፈሳዊ መጽሐፍ ነበር እሱን ያርብክ ነው እስቲ በቃ ብቻ እንትን ሰማ ነበር ስብከቶች ምናምን ነገር ብቻ ብዙ ነገር እና አሁን እሱን ሬጉላርሊ ማድረግ ጾም ከተፈታ በኋላ አቆምኩት ማለት አቆምኩት ስላችሁ እሰማለሁ ቲክቶክ ላይ ምናምን ነገር ሲመጣልኝ ኦር ምናምን ነገር እሰማለሁ ግን በስራ ይብዬ መስራት አቆምኩኝ እና ፈጣሪ ቅርብ ያለኝ ብቻ ዊክ ነው ማለት ሁላችንም በየሆነ ሰዓት ላይ ዊክ መሆናችን አይቀርምና ስትሮንግ ስንሆን ሁሌ 365 ቀን ስትሮንግ እንሆናለን ብለን መጠበቅ የለብንም ኃጢአት ስንሰራም እንደዛ አሁን እኔ ጾም ጊዜ ከዚህ በኋላ አልሰራም ኃጢአት አልሰራም ሳይሆን ይሆናል ቀንሳለሁ ቢያንስ ራሴ ኮንትሮል የማደርገውን ነገር ቀንሳለሁ ምናምን ብዬ ነበር ያሰብኩት ከዛ ግን ተመልሼ በቃ ማልፈልገው ነገሮች ነው የገባሁት በቃ ቤተክርስቲያን ምናምን ነገር በቃ ቢዚ እየሆንኩኝ እየሰነፍኩኝ መሄድ ምናምን አላቆምኩም ትናንትና ሄጄ ነበር ባይዘይ በማታ ቤተክርስቲያን እንዴት ደስ እንደሚል ብቻ እንደዛ እሄዳለሁ ምናምን ነገር ብዬ ራሴ ቃል ገብቼ ነበረ ግን ዩኖ እያሳካሁት አይደለምና በቃ በጣም በራሴ አፈርኩ ነው ብላችሁ አፈርኩ ግን it's not like that በቃ እኔ እንጃ it's roller coaster በቃ አንዳንድ ጊዜ እንደዚህ ይሄዳል አንዳንድ ጊዜ እንደዚህ ይነሳል እንደዛ ነገር ነው ላይፍ ብቻ የባምቢን እንትን ምናምን እያየሁ በቃ እኔ እንጃ ምን ያለቀ ማለት እሸቱ የሚለው ነገር ትክክል ነው ብዬ ማለት ትክክል ነው ሀሳቡ ግን it's not the way that he said it እንደዛ ነው ብዬ ማስበው በቃ አላ ልጅቷ ተፈቷት በቃ በጣም ፓኒሽ ታደርጋለች በጣም ብዙ ፓኒሽ ታደርጋለች እና እኔ እንጃ ያለቀ የአንድ ሰው ኃጢአት አንድ ሰው ይወስናል ብዬ አላስብም ምክንያቱም ሜቢ ከሷ በላይ እሸቱ ኃጢአት ሊኖርበት ይችላል ደግሞም ሁላችንም ኃጢአተኞች ነን ኦፍኮርስ እና ባይ ዘ ዌይ በፈጣሪ አይን ባለፈው ራሱ አንድ ሀሳብ ነበረ ከጓደኞቼ ጋር እያወራን ነበር በፈጣሪ አይን 7 ሰው የገደለ ኦር በቃ ነፍሰ ገዳይ እና ጀፍሪ ኤፕስቲን እና ቴድ በንዲ ምናምን ይሄ በቃ መርደርስ ጀፍሪ ኤፕስቲን እንደ መርደርስ ለማየው ነው መርደርስ እና የሆነ በቃ የሚዋሽ ሰው ወይ የሚያጭበረብር ሰው ይላል ያን ያህል ብዙ አይደለም ብለን እናስበው ኃጢአት በእግዚአብሔር አይን እኩል ነው ሁሉም ኃጢአት በእግዚአብሔር አይን እኩል ነው ሁለቱም ንስሐ ሲገቡ ሁለቱም ሰዎች እኩል ነው የሚገቡት እኩል ነው ፈጣሪ ንስሐቸውን ይቅር የሚላቸው እኩል ነው ዜሮ የሚያደርግላቸው እና በጣም እየቀረበ ነበር ማለት ከሂውማን አይምሮ በላይ ነው ይሄ ነገር እንዴት ፈጣሪ ይሄን ሁለቱን እንዴት እኩል አድርጎ ያያል ነገር እና ሲኦል ሲገቡስ እኩል ነው የሚቃጠሉት you know እያሉ ግን በጣም እያሰብኩ ነበር አሁን እኔም ኃጢአተኛ ነኝ እኔና ጀፍሪ ኤፕስቲን እኩል ነው ወይ የምንታየው ግን ሳስበው እኩል ነው ግን በቃ ማሰብ በጣም ነው የሚከብደው ነው ያለቀ ግን እኩል የተረዳሁት ነገር እና ታዝናለሁ እኩል ለምንዳኛው ነገር ለምንድን ነው እኩል ማንኖረው ነው ያለቀ በቃ why don't we mind our own business ብዬ ነው የማስበው በቃ we should mind our own business unless እኛ ጋር የሚለካኛን ነገር እስካልሆነ ድረስ ማለት ነው ምክንያቱም ፈጣሪ ይፈርድብናል አትፍረድ ይፈርድባል የሚባለው እና በተሻለን አቅም የሰውን ሁኔታ ስለማናውቅ we should let them be you know ከፈጣሪያቸው ጋር ያላቸውን ግንኙነት እነሱ ያውቃሉ ስለዚህ ለምንድነው እኛ በመሀል ገብተን ጭራሽ ህይወታቸውን ሊቪንግ ሄል የምናደርገው አሁን እቺ ልጅ ለካም ተጠፋ ወይ ማን ያለ ነው የሚባለው የሸጡ እየተጠያቂነት ነው የሰው የሸጡ ብቻ አይደለም ባይዘይ በሙሉ ኮሜንት ውስጥ ሆሆ ያሉ የሚገቡ ሰዎች በቃ በአጠቃላይ ቡሊንግ አይ እንዴት ሰው ቡሊ ይደረጋል ማለት ለምን በቃ አላ
ማለት እንዴት ሰው ዲሰንት ሂውማን ቢንግ መሆን ያቅተዋል? ማለት እንዴት ህሊናችሁ ራሱ ይፈቅድላችኋል? ያላቀ የሰው ልጅ አስተዳደግ እኔ ግን እንደዛ ስላላደኩኝ እኔ ራሴን ቡሊ ማድረግ ይቀለኛል ሰው ቡሊ ከማድረግ ራስ ማለት ቡሊ ማድረግ አሁን ታሊ ባትችሉ እንኳን ለሰውየው አትገሩት። በቃ ማለት የሆነ ከጀርባ አውሩበት ይሻላል። ከጓደኞቻችሁ ጋር ተሳሳቁበት እንጂ ለሰውየው አትገሩት። በቃ ለምን ካሰም ራሱ ህይወቱ ራሱ ብዙ ኢንሴኩሪቲ ያለበት ሰው አለ። ብዙ ሁላችንም ኢንሴኩሪቲ አለብንና እሱን እያነሳን እናጥልጥል ከተባለ በጣም ብዙ ታሪክ ይወጣል ይሁላችንም። ስለዚህ ዶንት ዱ ዳት ፕሊዝ ጋይስ ዶንት ዱ ዳት። እና ዛሬ ብቻ ከፈጣሪ ጋር ያለን ግንኙነት እንዴት አድርገን ማስተካከል እንችላለን የሚለውን ለማንሳት ፈልጌ ነበረ። ግን ኢትስ ኢንዲቪጁዋል ከፈጣሪ ጋር ብሎ ማውራት አለ። ከፈጣሪ ጋር ሃንድ ቡክ የለውም። እንደዚህ የሚባል ነገር ሃንድ ቡክ የለውም። ፈጣሪ ጋር ለመቅረብ ጀስት አይ ቲንክ መቅረብ የሚፈልግ ልብ ብቻ ነው የሚያስፈልገን። ፒዩር ልቡላ አይደለም። ፒዩር ልብ ያለው ማንም የለም። የሚፈልግ ልብ ለመጣር የሚፈልግ ልብ ነው የሚያስፈልገን። የሆነ እንትን ላይ ትምህርት ላይ ግን በጣም የምወደው መምህር አለ። አይ ቲንክ ስሙ እንትና ነው መምህር ወጣት ነው ላ ዲያቆን ነውና ማን ነበር ስሙ? ጆሴስ እያሱ something like that። በጣም ደስ የሚለኝ እንትና አለ። አምለሰት ላይ አሁን የቀረበው በቅርቡ በጣም የምወደው እሱ ሲያስተምር በቀፍ እና ምን አለ ኃጢአት ወይኔ ጉዴ ጠፋብኝ። ምንድን ነበር ያለው? አሁን እኮ ትዝ ብሎኝ ነበር። ቆይ ማታ ኃጢአት ሰርተሽ በጣም ኃይለኛ ኃጢአት ማለት ነው ሰርተሽ ጠዋት ስትነሳ እግዚአብሔር ጋር ቆመህ መጸለይ አቁሙ ካለ አንተ ምን ትችላለህ? አይ ስዌር ዳት ኢዝ ሚ ማለት የፈለገ ኃጢአት ሰርቼ ምናምን ነገር በጠዋት ከነስቼ ግን ይቅር ማለት አቅም ካለን ሁላችንም ደን ስቲል ፈጣሪን ይዘናል ማለት እኮ ነው። ማለት ብዙ ሰው እኮ ኃጢአት ሰራሁ ብሎ ከእግዚአብሔር ነው የሚሸሸው እንጂ ወደ እግዚአብሔር አይቀርብም። ግን ወደ እግዚአብሔር መቅረብ ያለብን እንዴት ሰው ስታመም መድኃኒት አይገዛም? አልፈልግም መድኃኒቱን ብሎ ይቀመጣል ያረጋ እና ደግሞ ከጓደኞቼ ጋር ያወራን የነበረው ወሬ ነበረ እና በጣም አይምሮ ሲመላለስ ነበረ ስለ ፈጣሪ ማለት ነውና ፈጣሪ እንዴት ክፉ ይሆናል ይሄን ሲኦል የሚከተን ኦር እንዴት ለምን ብሎ እንዲያርጉ ብሎ ራሱ ባስቀመጠልን ህግ እንዴት ይሆናል? ብቻ ይሆነ አሁን እያተገዛንበት ያለው የሃይማኖት ሩል ሙሉ ለሙሉ ትክክል አይደለም የሚል ክርክር አንስተን ነበርና ማለት እኔ አንድ ኦፖዚት ሳይድ ግን ስቲል የሆነ ክርክር ሳይሆን የሆነ ውይይት ነገር ማለት ነውና በጣም እያሰብኩበት ነበርና በጣም በአይምሮአችን በሂውማን አይምሮአችን ስናስበው በጣም ሎጂካል ያልሆኑ ነገሮች ነው ፈጣሪ የሚያደርገው ማለት ሎጂካል ነው ግን ስቲል ይሆናል እኛን የጎዳ ነው ይመስላል ብዙ ነገር ላይ እና በሂውማን አይምሮአችን ያን እንድናስበው ወይ ደግሞ መልስ ልናገኝለት አንችልም የሚል ድምዳሜ ላይ ደርሻለሁ። በቃ በፈጣሪ አይምሮ ብቻ ነው ያ ሀሳብ የሚገለጠው ወይም ያ ነገር መልስ የሚያገኘው እንጂ በእኛ ሀሳብ በእኛ አይምሮ መልስ አያገኝም እንጂ መልስ ቢያገኝ ኖሮ ሁሉም ነገር በቃ ትክክል ነው ብለን እንቀበል። ሁሉም ሰው ኤቴይስት የሚሆን ሰው አይኖርም ነበር። ግን ኤቴይስቶች አሁን ለሚያነሱት ጥያቄ መልስ የሚሰጣቸው ስላጡ ነው ኤቴይስት ይሆኑት እና ያን ጥያቄ ደግሞ በቃ በሂውማን አይምሮአችን ልንመልሰው አንችልም በሚለው እንያዘው እንጂ በጣም ብዙ ነገር አለ። እንደተረዳሁት ከሆነ ስናወራ አሁን ለምሳሌ በቃ ፈጣሪ እንዴት ነው እኩል እኛና እንደ ቀደም እንዳልኩት ነፍሰ ገዳዮችን ወይም የገደሉ እንደ ጨካኞችን እና ኖርማል ኃጢአት ተምሳሌነትና በአጥዋሽ ቢሆን የሚዋሸው ምናምን ነገር በጣም በትንሹ እኩል እንዴት ሲኦል ይገባል ወር እኩል ንስሐ ቢገባ እንዴት እኩል ይቅር ይለዋል ምናምን ነገር አላ እንደዛ ነገር ሰው እንዴት ፈጣሪ ፈጥሮት ከዛ በኋላ እንዲያታርጉ ብሎ እንደዛ ብስናረግ እንዴት ሲኦል ይከተላል እንደምናረግ እኮ ያውቃል ምናምን አይነት ነገር የሆነ ብቻ አላውቅም። እንደዛ አይነት ክርክሮች ሲነሱ ምናምን ነገር እኔ በቃ መልስ አታገኙለት። ስለዚህ አፋችሁ ተቀመጡ ነው ብሎ ምክንያቱም እኔ መልስ አላገኘሁለት። ብቻ ግን ከባድ ነው ብዙ ነገር ብቻ ግን ኔቸሩን እያየን እግዚአብሔርን እያመሰገን መቀመጥ። እኔ ግን እግዚአብሔር እንዳለ ህይወቴ ውስጥ በጣም በብዙ ነገር ስላሳየ አልጠራጠረውም። ምክንያቱም ሁሌ ፈጣሪ አውጥቶ የሚያስገባኝ ፈጣሪ ነው። የምፈልገው ነገር የሚያደርግልኝ ፈጣሪ ነው። ፈተና የሚያሳልፈኝ ፈጣሪ ነው። በህይወቴ ላይ ያሉ ፈተና ቤተሰቦች የሚጠብቅልኝ ፈጣሪ ነው። ሁሉ ነገር የሚያደርገው ፈጣሪ ነው እንጂ በህይወት በሰው ብቻ ጸሎት ቢሆን እዚያ እንደርስም ነበር። ፈጣሪ ይመስገን ተመስገን በቃ ተመስገን። ይሄን ነው ልል የምችለው። ቻው